ጋይስ ስለ ስራ ቅጥር ባንክ ለመግባት ያሰባችሁ ልጆች ወይ ደግሞ ፈተና አልፋችሁ የጽሁፍ ፈተና አልፋችሁ ለኢንተርቪው ተጠራችሁ ልጆች ምን አይነት ጥያቄ እንደሚወጣና እንዴት መመለስ እንዳለባችሁ በዚህ ቪዲዮ እናያለን። በዛሬው ቪዲዮ ሁለት ነገር ብቻ ነው የምናየው። በቀጣይ ቪዲዮ ደግሞ በዲቴል እያንዳንዱ እናያለን። የመጀመሪያው ወደ ኢንተርቪው ክላስ ወይ ደግሞ ወደ ኢንተርቪው ቃለ መጠይቅ ክፍል ሲገባ መጀመሪያ የምትጠይቁት ጥያቄ ኢንትሮዳክሽን ነው፣ ራሳችሁን ማስተዋወቅ ነው። ቴል ሚ አባውት ዩርሰልፍ ይላችኋል ጥያቄው። እና ይህን ጥያቄ በጣም ቀላል ጥያቄ ነው፣ ግን ኮንፊደንስ ካሌለን ወይ ደግሞ ድፍረት ካሌለን ፍርሃት የሚለን ከሆነ ይሄም በትክክል መመለስ አንችልም። እናም ድፍረት ይኑረን ኮንፊደንስ ይኑረን ነው። እና እንዴት ነው መመለስ ያለብን ይህን ጥያቄ? መጀመሪያ ከስማችን ነው የምንጀምረው። ስማችንን እናገራለን፣ ሙሉ ስም፣ የት እንደተማርን፣ ከየት እንደመጣን፣ ኮሌጅ የት እንደተማርን፣ አሁን ስራ እየሰራን ከሆነ ምን አይነት ስራ እየሰራን እንደሆነ መናገር አለብን። ለቀንም ከሆነ ለስንት አመት ለስንት ወር ሰርተን እንደለቀቅን መናገር አለብን። ምን አይነት ችሎታ ስኪል እንዳለን መናገር አለብን። ሁለተኛው የምንጠየቀው ጥያቄ ደግሞ ዊክነስ እና ስትሬንግዛችን። ይሄ በጣም ብስለት የሚጠይቅ ጥያቄ ነው። በብስለት ነው መመለስ ያለባችሁ። እዚህ ላይ ሊይዟችሁ ይችላሉ። እንዴት ነው የምንመልሰው? ስትሬንግዛችንን ፖዚቲቭ የሆኑ ነገሮችን በሙሉ መመለስ እንችላለን። ለምሳሌ ቲም ማኔጅመንት፣ ፕሮብለም ሶልቪንግ፣ ቲም ስፒሪት፣ ፓንክቹዋሊቲ፣ ሰዓት አጠባበቅ ላይ፣ አዲስ ነገርን ቶሎ መቀበል ላይ ችሎታ አለ ወይ ደግሞ ስትሬንግዝ አለኝ፣ ሃርድ ወርኪንግ ላይ ስትሬንግዝ አለን። እነዚህም ብዙ ደስ የሚሉ ፖዚቲቭ ነገሮችን መመለስ ትችላላችሁ። ግን ዋናው ነገር ምንድነው መንጠቀቅ ያለባችሁ ዊክነስ ላይ ነው። ዊክነስ ላይ ስትመልሱ እነሱ እንደ ጥንካሬ ከናንተ የሚፈልጉትን ነገር እንደ ዊክነስ ምንመልስ ከሆነ ሊያስወድቁን ይችላሉ። ለምሳሌ ስለ ፓንክቹዋሊቲ ላይ ሰዓት አጠባበቅ ላይ ድክመት አለኝ፣ ቲም ስፒሪት ላይ ፕሮብለም ሶልቪንግ ላይ ድክመት ዊክነስ አለ የምትሉ ከሆነ ያስወድቋቸዋል ማለት ነው። ከናንተ እንደ ጥንካሬ የሚፈልገውን ነገር እንደ ዊክነስ አድርጋችሁ መመለስ የለባችሁም። ለምሳሌ ረጅም ሰዓት መስራት እወዳለሁ ወይ ደግሞ ሀቢት አለኝ፣ ይሄ ደግሞ ጤናዬን ይጎዳኛል፣ ብዙ ነገር ችግር ስለሚያመጣብኝ ይሄ ዊክነስ አለብኝና ይሄን ደግሞ አስተካክላለሁ ብላችሁ መመለስ ትችላላችሁ። እና ብዙ አሪፍ ኖርማል የሆኑ እናንተ ማስወደቅ የማይችሉበት መልሶች አሉ። እነሱን ተዘጋጅታችሁ ነው የምትሄዱት። ለዛሬው ይሄ ነው። በቀጣይ ደግሞ ሌላ አሪፍ ቶፒኮችን ይዤ እመጣለሁ። በእነሱ ላይም ተዘጋጅታችሁ መሄድ አለባችሁ። ቻው ብያለሁ።